ለሕዝቡ ደግሞ ታዛዥ ሚካኤል ነው ይላል። ማን ነው? ሚካኤል ነው። ሚካኤል በመታዘዙ ሚካኤል በደግነቱ ይታወቃል። ሚካኤል ደግ ነው አይደለም? ነው አይደለም? በርኅራኄ ከፍጡራን ወገን ድንግል ማርያም ብቻ ነው የምትመስለው። ለዚህ ነው ቅዳሴ ላይ ተውቦ ምህረት ለሚካኤል ለሚካኤል የመራራት ሀብት ተሰጠው። አልቦ ዘይትማሰለከ በልማደ ምህረት ወሳይል እንበለ ባሕቲትከ ማርያም ድንግል ከድንግል ማርያም በቀር በርኅራኄ አንተን የሚመስል የለም። አመስግኑት ሚካኤል ወዳጃችን። አባ ጽጌ ድንግል ምን ይለዋል? እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ወይኪ በዕለተ ተአምር ወንሽ ንኢ ርግቤ ትናዝዝን ይምላ ወኒ ሰናይቴ ምስለ ገብርኤል ፍሱ ካለ በኋላ ወሚካኤል ከማኪ ርኅሩኅ ነጭም ቀይም ልጅሽን ታቅፈሽ በንጽህና በተአምረት ወደ ቤተ መቅደስ በገባሽ ጊዜ ርግበ ዳዊት ርግበ ሰሎሞን ከሐዘን ታረጋጊን ዘንድ ነይ። ስትመጪ ግን ማንን ይዘሽ ነው ያለ? ደስተኛው ገብርኤልና እንዳንቺ ርኅሩኅ የሆነው ሚካኤልን። ሚካኤልንም አወድሱት በእውነት ርኅሩኅ